ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ላንዱ ጥበብን መናገር በመንፈስ ይሰጠዋልና፣ ላንዱም በዚያው መንፈስ ዕውቀትን መናገር ይሰጠዋል፣ ላንዱም በዚያው መንፈስ እምነት፣ ላንዱም በአንዱ መንፈስ የመፈወስ ስጦታ፣ ላንዱም ታምራትን ማድረግ፣ ላንዱም ትንቢትን መናገር፣ ላንዱም መናፍስትን መለየት፣ ላንዱም በልዩ አይነት ልሳን መናገር፣ ላንዱም በልሳኖች የተነገረውን መተርጎም ይሰጠዋል። ይህን ሁሉ ግን ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። በዚህ የመጽሐፍ ቅዱስ ክፍል ላይ ሐዋርያው ጳውሎስ በቆሮንቶስ ላሉ ቅዱሳን ስለ ስጦታ ይነግራቸዋል። ስጦታውም የመንፈስ ቅዱስ ስጦታ የሰው የጥረት ውጤት ስላልሆነው ስለ ስጦታ የቆሮንቶስ ቤተክርስቲያን ሁላችሁ እንደምታውቁት በጣም ብዙ እርኩሰት የነበረባት፣ ብዙ ክርክር፣ ጭቅጭቅ፣ አንዳንዴ በአሕዛብ ዘንድ እንኳን የማይሰማ ነውር የነበረባት ቤተክርስቲያን ናት። ለዚህ ቤተክርስቲያን ነው ስለ ጸጋ ስጦታ ሐዋርያ ጳውሎስ መልእክት የሚጽፈው። ምክንያቱም በጣም ወድቀው ስላሉ፣ ረክሰው ስላሉ፣ እግዚአብሔርን በማያስከብር ሌሎችንም በሚያሰናክል ሕይወት እየተመላለሱ ስላሉ ስለ ጸጋ ስጦታ አስተምሯቸዋል። የጸጋ ስጦታ አሪፍ ስለሆነን የሚሰጥ ሳይሆን፣ የጸጋ ስጦታ ከሌላው የተለየን ሰዎች ስለሆነን የሚሰጥ ሳይሆን፣ የጸጋ ስጦታ እኛን አሪፍ ለማድረግ የሚሰጥ ነው። እኛን ለመቅረጽ የሚሰጥ፣ ሁሉ ነገር ከራስ ስለሚጀምር ይሄንን የጸጋ ስጦታ የሚሰጠው መንፈስ ቅዱስ ነው። ሰሞኑን በደንብ ተምራችኋል ብዬ አስባለሁ። መንፈስ ቅዱስ በአማኞች ሕይወት ውስጥ ምን እንደሚሰራ፣ እንዴት እንደሚወቅስ፣ እንዴት እንደሚያጽናና፣ እንዴት እንደሚያበረታ፣ እንዴት አቅጣጫ እንደሚያሳይ ብዙ ነገር የተማራችሁ ይመስለኛል። አንዳንድ ሰው ብዙ ስለ ጾመ የጸጋ ስጦታ የተገባው እንደሆነ ይቆጥራል። ቅድም እህታችን ብዙ በጸሎቱ መካከል ጌታ ያደረገውን ነገር እየተናገረች አይገባንም ነበር እኮ እንዲሆናል ግን አይገባንም ትል ነበር። መቼም ታሪካቸውን በደንብ አንብባቸዋል የቆሮንቶስ ቤተክርስቲያን ሰዎች። ስለዚህ መንፈስ ቅዱስ እንደወደደ ለእያንዳንዱ ጸጋን በማካፈል ሕይወትን መቀየር፣ መቅረጽ፣ እርኩሰትን ከሰው ሕይወት ላይ ማጽዳት ዋና ስራው ነው። ስለዚህ አሁን ስንማር አሪፍ ስለሆንኩ ነው ጸጋ የሚገለጥብኝ ምናምን ነገር ብላችሁ እንዳታስቡ። በቃ ፍሬም ይዘን እንድንማር። በቃ ደካማ ነኝ፣ ብዙ ነገር አለብኝ። አንዳንዴ ደግሞ ራሳችን እንደ ጥሩ ወንድማችን እንደ ደካማ ልንቆጥር እንችላለን። ግን ጸጋም ይበዛል ለእኔ ብቻ አይደለም ለወንድሜም ይበዛል በሚል መንፈስ እንድትሰሙኝ ስለምፈልግ ነው። ዝርዝር ነገር ውስጥ ከመግባቴ በፊት
ለይተን እንድንሄድ ስለ መንፈስ ፍሬና ስለ መንፈስ ስጦታ ትንሽ ነገር ነግሬያችሁ ልለፍ። በመጽሐፍ ቅዱስ የመንፈስ ቅዱስ ፍሬ የተባሉ ነገሮች አሉ፣ የመንፈስ ቅዱስ ስጦታ የተባሉ ነገሮች አሉ። የመንፈስ ቅዱስ ፍሬ እኛ ምን ሆነው ነው ልንሆነው የሚገባ ማለት አንድ ሰው ብቻ ሊሆን የሚገባ ሳይሆን ሁሉ ሰው ሊሆነው የሚገባ። የመንፈስ ቅዱስ ስጦታ ግን የተደረግነው ነው። ለምሳሌ ከመንፈስ ፍሬዎች አንዱ ራስን መግዛት ነው አይደል? እስቲ ሁሉም ሰው ራሱን መግዛት አለበት የለበትም? አለበታል። ቅንነት አንዱ ነው አይደል? ሁሉ ሰው ቅን መሆን አለበት ወይስ የለበትም? አለበት። ሰው እየጸለየ እየጾመ እያሰላሰለ እየጣረ የመንፈስ ፍሬን መሆን ነው ያለበት። መሆን አሁን ትዕግስተኛ መሆን አለበት። አንዱ ትዕግስት ስለሆነ የመንፈስ ፍሬ ትዕግስተኛ ለመሆን ትዕግስቱ የሚል ስም አይደለም የሚያስፈልገው። ትዕግስተኛ ለመሆን መሞከር፣ መስራት፣ በዛ ጉዳይ ላይ ራሱን እየገሰጸ ስጋውን እየጎሰመ ትዕግስተኛ ለመሆን መጣጣር፣ ይሄ ሁሉ ሊሆን የሚገባ ነው። የመንፈስ ቅዱስ ስጦታ ግን ለምሳሌ ነብይነት የመንፈስ ቅዱስ ስጦታ ነው። ሁሉ ነብይ ይሆናል፣ ሁሉ አስተማሪ ይሆናል። መንፈስ ቅዱስ የሚያደርገን ነው እንጂ እኛ ምን ሆነው አይደለም። መንፈስ ቅዱስ እንደወደደ ነው የሚያደርገው። ለምሳሌ ሰው ሁሉ ወንድም ሴትም የትራፊክ ሕግ ማክበር አለበት ወይስ የለበትም? ወንዶች ያክብሩ ሴቶች አያክብሩ የሚል ነገር አለ? የለም። መጸነስ ግን የተሰጠው ለማ ብቻ ነው? የትራፊክ ሕግን ለማክበር ሁሉ ሰው ነው ሕጎቹ ምንድናቸው ብሎ ማጥናት ያለበት። ወንዱም ሴቱ ማክበር ያለበት ሁሉም ነው። አሁን አስቡት፣ ወንድ ለመጸነስ ቢጣጣር እንደኔ ቦርጫም ሆኖ ይቀራል እንጂ ይጸንሳል? ወንድ እንደ እህቶች በየወሩ የሚጎበኘው የሆነ ነገር ይኖራል? ቢጾም ቢጸልይ ራሱ ይሆናል? እህቶችስ ቢመኙ ጺማም ይሆናሉ? በእርግጥ አንዳንዶች ጺም ያላቸው አይቸቃል። ስለዚህ የመንፈስ ቅዱስ ስጦታ የተደረግነው ነው። ጌታ እንደ ፈቃዱ ያደረገን ነው። ስለተመኘን የምናገኘው አይደለም። መንፈስ ቅዱስ እንደወደደ የሚያካፍለው ነው። ስለዚህ መለየት አለብን። እኔ ትዕግስት ስጦታዬ ነው። ማን ያንተ ብቻ ያደረገው? እኔም መሆን አለብኝ እኮ። ድካም በስቶብኝ መታገስ አቅቶኝ እንጂ እኔ መታገስ አለብኝ። የተለየ የሱ ጸጋ መታገስ ነው የሚባል ነገር የለም። እኔ ራሴ ላይ አልሰራው ይሆናል፣ ወደ ትዕግስት ለመሄድ አልተንደረደርኩ ይሆናል እንጂ ለሆነ ሰው እየተሰጠ ትዕግስት የሚባል ስጦታ የለም። የመንፈስ ፍሬ ለሁሉም ነው። በኋላ ለመናገረው ነገር ስለሚጠቅም ነው ይሄን ነገር ማነሳው። ምክንያቱም የጸጋ ስጦታዎችን ማስቀጠል የምንችለው በመንፈስ ፍሬዎች ውስጥ ስለሆነ። ክብር ለጌታ ይሁን። ወደ አነበብነው ክፍል እንምጣና
የመንፈስ ቅዱስ ስጦታ በሰው ችሎታ ያልሆነ የእግዚአብሔር ብቃት የሚገለጥበት መንገድ ነው። በጥናት አይመጣም፣ በልምምድ አይመጣም፣ በኩረጃ አይመጣም፣ በእድሜ በመቆየት በመብሰል አይመጣም። ስጦታ ስለሆነ ሰው በምድር ላይ ሲኖር በክርስቶስ አምኖ ዳግመኛ የተወለደ ሰው ከዳነ በኋላ እዚህ ምድር ላይ የሚቆየው ለሥራ ነው። እቺ ምድር ድሮም አትመችም ነበር፣ አሁንም አትመችም፣ ነገም አትመችም። ጌታ እዚህ ምድር ላይ የሚያቆየን እቺ ምድር ትመቻቸዋለች ብሎ አይደለም። ስራ ባይኖረን የጌታ ምርጫ ራሱ አብረን ብንሆን ነው። ምክንያቱም በዚህ ምድር በቆየን መጠን ደስ የሚያሰኘን ብቻ ሳይሆን የሚያሳዝነን ነገር ነው ያለው። ጌታን ደስ የምናሰኝበት ብቻ ሳይሆን የምንበድልበትም ነገር ብዙ ነው። አሁን ከሄድን ምን እንበድላለን? መሄድ ጥሩ ነው። አንዳንዴ ስራችን ከጨረስን መሄድ ጥሩ ነው። እዚህ ምድር ላይ ያቆየን ጌታ ለስራ ነው። የጌታን ስራ ደግሞ ጺም ያበቀለለት ምን ሰራው አይደለም። የጌታን ስራ እግዚአብሔር ቤት ብዙ ስለቆየን ምን ሰራው አይደለም፣ በጸጋው ምን ሰራው ነው። እዚህ ምድር ላይ እድሜ ተጨምሮለት ግን እግዚአብሔር በሰጠው የጸጋ ስጦታ ማይጠቀም ሰው በጣም ምስኪን ሰው። በጣም ምስኪን ሰው። እኔ አሁን ያለችኝ መኪና የኤሌክትሪክ መኪና ነች እና ብዙ ሶፊስቲኬትድ የሆኑ ነገሮች አሏት። አንዳንዱን ነገር ሳላቀው ሳልጠቀምበት ቆይቼ በቅርብ የገባኛል። ወይ ጉድ ያልኩት አብሮኝ እያለ ማልጠቀምበት ነገርን የሚያቀልልኝ ሆኖ እያለ ማልጠቀምበት። እግዚአብሔር የጸጋ ስጦታን ሲሰጥ ጾታ አልመረጠም፣ እድሜ አልመረጠም፣ የትምህርት ደረጃ አልመረጠም። ጌታ የራሱን ዓላማ ነው የሚያስበው በእኔ ህይወት ውስጥ። እድሜ ስንትም ይሆን ለኤርሚያስ በሆድ ሳልሰራ አውቄሃለሁ፣ ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ ሲለው ኤልያስ ቸርች ውስጥ ኤርሚያስ ቸርች ውስጥ ውር ሲል ካየው በኋላ ያሰበው ሐሳብ አለ እግዚአብሔር ዝም ብሎ ሲያየን ይህ ሰው ግን ነቢይ ቢሆን አይሻልም ብሎ አይደለም። አይቶ ሳይሆን በእውነት ቃል አስቦ ወለደ እንደሚል አስቦ ነው ያደረገው ጌታ። በእኔ ህይወት ምን ሊሰራ እንደሚፈልግ እሱ ነው አስቦ ወስኖ የጨረሰው። ይሄንን ነገር ዳግመኛ ስወለድ እግዚአብሔር እንድኖርለት የፈለገውን እንዳገለግልበት የፈለገውን ጸጋ በውስጤ አስቀመጠ። ሐዋርያው ጳውሎስ ለቆሮንቶስ ሰዎች አንዱ መንፈስ አንዱ ጌታ ለእያንዳንዱ እንደወደደ የጸጋ ስጦታን ሰጠ። እንደውም እንዳነበብኩላችሁ ቁጥር 7 ደግሜ ላንብብላችሁ። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ማንን መግለጥ? መንፈስ ቅዱስን መግለጥ። ስለዚህ በጸጋ ስጦታ የሚገለጠው የሰው ችሎታ ሳይሆን የመንፈስ ቅዱስ ችሎታ ነው። መንፈስ ቅዱስን መግለጥ ነው ጸጋ ስጦታን መጠቀም። ለምሳሌ ሐዋርያ ሥራ ምዕራፍ 10 ላይ እግዚአብሔር ኢየሱስ ክርስቶስን በመንፈስ ቅዱስ በኃይልም ቀባው ይልና
እርሱም መልካም እያደረገ ለዲያብሎስ የተገዙትን እየፈወሰ ዞረ ይላል። ሁለት ነገር እያደረገ ነው የዞረው ጌታ ኢየሱስ ተቀብቶ። የመጀመሪያው መልካም እያደረገ፣ ይሄ የመንፈስ ፍሬ ነው። አሁን ደግ መሆን፣ ሩህ መሆን፣ ተቀባው የሚልም አልተቀባው የሚልም ግዴታ ነው። ዳግመኛ የተወለደ ሰው ሁሉ ግዴታ ነው። ጌታ ኢየሱስ መልካም እያደረገ ብቻ ሳይሆን የዞረው ለዲያብሎስ የተገዙትንም እየፈወሰ ነው የዞረው። አሁን ለምሳሌ ወንድሜ ማን ነው ስምህ? ያብ ጸጋ ነው ራሱ ስም። እሺ ያብ ጸጋ፣ የዛሬው ርዕሳችን ያብ ጸጋ ነው። አሁን ያብ ጸጋ እንደ ናትናኤል ከናዝሬት መልካም ነገር ሊወጣ ይችላል እንዴ ብሎ ዝም ብሎ የሚያጣጥል፣ ምንም ቢነገረው ማይቀበል፣ ልቡ ዝግ ቢሆን አብሬው እየዋልኩኝ በትዕግስት ከሱ ጋር እያሳለፍኩ ፍቅር እየሰጠሁት እየጋበዝኩት በሱ ያለውን ጥሩ ነገር አጉልቼ አንተ እኮ ጥሩ ሰው ነህ እንዲህ መልካም ነገር አለ እያልኩት እንዲህ መልካም ባደረግኩለት ቁጥር ልቡ እየተከፈተ ይመጣል አይደል? ይሄ ሰዋዊ ባህሪ ነው። ግን ያብ ጸጋ በአጋንንት የታሰረ ልጅ ቢሆን ያብዬ እንዴት እኮ እንደምወድ ብል ይለቀዋል፣ መንፈሱ ይለቀዋል። የኔ ወለላ ብለው ይለቀዋል። ምሳ ቁርጥ በጋብዘው ይለቀዋል። አጅሬ ይለቀው። በማባበል ብቻ አይሆንም። ፍቅር በመስጠት ብቻ አይሆንም። በሌላ አማርኛ በመንፈስ ፍሬ ብቻ አይሆንም። በመንፈስ ቅዱስ ስጦታ ነው ነፃ ሊወጣ የሚችለው። የመንፈስ ቅዱስን ስጦታ መጠቀም በትክክሉ መኖር ነው። ቆይ መንጃ ፈቃድ ኖሮት ግን መኪና ነጭቶ ማያውቅ የለም? መንጃ ፈቃድ ሊያወጣ የነዳ እስካሁን ማይነዳ ሰው የለም? መንጃ ፈቃድ ካለ መንዳት ጀምር እንጂ። መንጃ ፈቃዱን ለመታወቂያነት ብቻ የሚጠቀም ሰው እኮ አለ። ባንክ ሲሄድ ባንክ ለመሄድማ በቃ እኮ የቀበሌ መታወቂያ ይበቃ ነበር። ለምንድን ነው ያወጣው? አያችሁ፣ መንፈስ ቅዱስ የሰጠን ስጦታ አለ። እስቲ መንጃ ፈቃድን ተጠቀም በሉት አጠገባቸው ያለውን ሰው። አዎ ትርጉሙ ይገባቸዋል አይደል? አዎ ጌታ ይባረክ። ስለዚህ መጠቀም አለብን ጸጋ ስጦታችን እና ይሄ መንፈስን መግለጥ፣ መንፈስ ቅዱስን መግለጥ ለእያንዳንዱ ለጥቅም ይሰጠዋል። ስለዚህ ጸጋ ስጦታችን ስንጠቀም እየፈቀድንለት ነው መንፈስ ቅዱስ በእኛ እንዲሰራ። ስብከቴ ነው ወፎቹን ያንጫጫቸው ጸጋዬ ነው። መንፈስ ቅዱስን መግለጥ ለጥቅም ይሰጠዋል ለእያንዳንዱ። እስቲ መንፈስ ቅዱስን መግለጥ የሚፈልግ ሰው ንግግራችን እንዴትም ብናሽሙንምነው የመንፈስ ቅዱስ ስጦታ ከሌለበት የማንንም ልብ ሊነካ አይችልም። ብናስተዛዝን ወይም ሲሪየስ ሆነን ብንናገር የማንንም ልብ መግዛት አንችልም። ስለዚህ ሐዋርያው ጳውሎስ አንዱ መንፈስ ቅዱስን ትገልጡ ዘንድ ለእያንዳንዳችሁ የጸጋ ስጦታ ሰጥቷችኋል። ጸጋ ስጦታ ልዩ ልዩ ነው። አሰራር ልዩ ልዩ ነው። መንፈስ ግን አንድ ነው። ስለዚህ ያብ ጸጋ እንዲሄድ የተፈለገው መንገድና እኔ እንዲሄድ የተፈለገው መንገድ ሌላ ነው። እኔ በአብ ጸጋ መንገድ አልሄድም፣ እሱም በእኔ መንገድ አይሄድም። የተለያየ ጸጋ ነው የተሰጠን። ከዛ የጸጋ ስጦታዎችን ዘርዝሯል። እነሱን ጥቂት ነገር ልንገራችሁ። ምክንያቱም እንደዚህ ጸጋ ስጦታዎችን እያነሳው ስናገር በውስጣችሁ ምን የጸጋ ስጦታ እንዳለ ትንሽ የሆነ ነገር ታገኛላችሁ።
ሐዋርያ ጳውሎስ 9 የጸጋ ስጦታዎችን ነው በዚህ መጽሐፍ ቅዱስ ክፍል ላይ የዘረዘረው። እነዚህ የጸጋ ስጦታዎች በ3 አይነት ይከፈላሉ። የመጀመሪያው የመገለጥ ስጦታዎች ናቸው። የመገለጥ ስጦታዎች በመገለጥ ስጦታዎች ስር ያሉት 3 ናቸው። ጥበብን መናገር፣ ዕውቀትን መናገርና መናፍስትን መለየት። ጥበብን መናገር፣ ዕውቀትን መናገር፣ መናፍስትን መለየት። ጥበብ የመናገር ስጦታ ምን ማለት ነው? ለአንዳንዱ ጥበብን መናገር ለጥቅም ይሰጠዋል። ምንድነው ጥበብን መናገር? ጥበብን መናገር ማለት መፍትሄን ማመልከት ማለት ነው። መፍትሄ ማመልከት ላይ ትኩረት ያደረገ የጸጋ ስጦታ። ለምሳሌ ሐዋርያው ጳውሎስ በሐዋርያት ሥራ ምዕራፍ 28 ላይ መርከብ ላይ እንዳሳፈሩት በዚህ የመርከብ ጉዞ ላይ ጥፋት እንዲሆን ያለው ይሄ ጉዞ ቢቀርብን ጥሩ ነው ከነ መፍትሄው ነው ያመጣው። ጥፋት ስላለ ይሄ ጉዞ ይለፈን። ይሄ ጥበብን የመናገር ስጦታ ነው ከነ መፍትሄው። እንዲህ ሊሆን ነውና እንዲያድርግ ጥበብን መናገር ነው። ለምሳሌ እኔ አንድ ጊዜ እግዚአብሔር ጥበብን ያናገረኝን አንድ ምሳሌ ልንገራችሁ። ጌታ እጮኛሞች ናቸው። ሲጋቡ ጽንስ ሲጀመር እንድጸልይላቸው አዘዘኝ። እነሱም ጽንስ ሲጀመር ጠብቀው ደወሉልኝ። ከኢትዮጵያ ውጪ ነው የሚኖሩት እና ስጸልይ የጌታ እግዚአብሔር መንፈስ አካሉ ጎዶሎ የሆነ ልጅ እንዲወልዱ ጠላት ነገራቸውን ሊያበላሽ እንደመከረ ነገረኝ እና ጸለየን። ከዛ ጌታ የሆነ ምልክት ታያላችሁ፣ የጤና ችግር ምልክት ግን ጽንሱን እንዳታስወርዱ የሚል ምልክት ከነ መፍትሄው ነው። ጌታ ከነ መፍትሄው ነው። አሁን ለምሳሌ አንዳንድ ስብከቶቻችን ራሱ መፍትሄ የሚያመለክቱ ካልሆኑ ሙሉ አይደሉም። ለምሳሌ አንተ አሁን በእግዚአብሔር ፊት እንዲህ መሆን ነበረብህ፣ እንደዚህ ጌታ ለፍቶብህ ብዙ ነገር ተናግሮ ብዙ ነገር አካፍሎ በዚህ ስፍራ መገኘት ነበረብህ። ከዛስ ወቅሼህ ብቻ ንስሐ ግባ ስልህ መውጫ መንገዱን አሳየው ማለት ነው። ቀጥቅጬ አንተ አሁን ሰው ነህ ብዬ መውጫ መንገዱን ካላሳየው ሙሉ አይደለም። የጌታ ንግግር ሁልጊዜ ሙሉ ነው። ስለዚህ ችግር ይመጣል፣ ግን ጽንሱን እንዳታስወርዱ። ይሄ ጥበብን መናገር ነው። እና እንደተባለው ችግር መጣ። የእንትን ውጤት ሁሉ ላኩልኝ፣ የምርመራው ውጤት። እኔ የሕክምና ሰው አይደለሁም። ውጤቱ ምንም ቢል አይገባኝም። ደግሞ የሐኪም ጽሑፍ ደግሞ አይገባኝም። ታውቂል እንዳይገባን አድርገው ነው የሚጽፉት። ቸሩ መድኃኒዓለም የሚመስገን አሁን ሁሉ ነገር ኦንላይን ስለሆነ በኮምፒውተር ስለሆነ የሚጻፈው አሁን ይገባናል። በፊት ሐኪሞች በእጃቸው የሚጽፉት እኔ ምንም አይገባኝ። ስማችንን ብቻ ነው በስነ ስርዓቱ የሚጽፉት። ከዛ በኋላ የሚጽፉት አይገባንም። አይተን እንዳንደነግጥ ሊሆን ይችላል። እና ጌታ ጽንሱን እንዳይወርድ ስላለ መፍትሄ ስላገኙ ጽንሱን ሳያስወርዱት፣ ሐኪሞች መውረድ አለበት እያሉ እያስጠነቀቁ ሳያስወርዱት አልፈው ሙሉ አካል ያለው ጤነኛ ልጅ ወለዱ። ይሄ ጥበብን የመናገር ስጦታ ነው።
ያመለክታል። ጌታ ይናገራል። አጋቦስ ራሱ ሐዋርያት ሥራ ምዕራፍ 11 ቁጥር 28 ላይ እሱን ቃል ላንብብላችሁ። ሐዋርያት ሥራ ምዕራፍ 11 ቁጥር 28 አጋቦስ የሚባለው ነቢይ ከነርሱም አጋቦስ የሚሉት አንድ ሰው ተነስቶ በዓለም ሁሉ ታላቅ ራብ ሊሆን እንዳለው በመንፈስ አመለከተ። ከዛ ደቀ መዛሙርቱም እያንዳንዳቸው እንደ ችሎታቸው መጠን አዋጥተው በይሁዳ ለሚኖሩት ወንድሞች እርዳታን ይልኩ ዘንድ ወሰኑ። አያችሁ፣ ረሃብ ሊሆን እንዳለ ምናምን ነገር ተናግሮ መፍትሄውን አመልክቶ እያንዳንዳቸው እያዋጡ፣ አያችሁ፣ ከዛ ችግር ማምለጫ እያዋጡ አመለጡ። ጥበብን የመናገር ስጦታ መፍትሄ መጠቆም። ስለዚህ ይሄንን መንፈስ ቅዱስ ይሰጣል። አንዳንዴ እኮ በድምፅ ላንሰማ እንችላለን። እንዴ ቆይ ማን ነው ሰለሞን እነዛ ሁለት ጋለሞታ ሴቶች አንዷ ልጇን ተኝታበት ገደለችው፣ ሌላኛዋ ደግሞ ተኝታ አሰረቀችው። ሁለቱም የተኙ ናቸው። ገዳዩም አሰራቂውም የተኙ ናቸው። ለመፍትሄ መጡ። ድምፅ ሰምቶ እኮ አይደለም ሰለሞን፣ ግን የመፍትሄ ሐሳብ አመለከተው ጌታ። በቃ ይሄ ደና የሆነ ሕፃን ለሁለት ይሰንጠቅና ሁለታችሁም ስላልተማመናችሁ ግማሽ አካሉ ያንቺ ይሆን ግማሽ አካሉ ያንቺ ይሆን አለ። ይሄ እኮ የመፍትሄ ሐሳብ፣ ይሄ ውስጣችን መፍትሄ ያመጣል ጌታ። ያ ጸጋችን ነው። እኔ ሁለት ልጆች አሉኝ፣ የ21 ዓመት ሴት ልጅና የ17 ዓመት ወንድ ልጅ። ወንዱ ልጄ ጥበብን የመናገር ስጦታ አለው። የሆነ ነገር ማውራት ጀምራችሁለት አስቆማችሁ ነው መፍትሄ የሚነግራችሁ፣ መውጫ መንገድ የሚያሳያችሁ። ይሄ ጥበብን የመናገር ስጦታ ነው። ከመገለጥ ስጦታዎች ሁለተኛ ላይ ያለው ዕውቀትን የመናገር ስጦታ ነው። ዕውቀትን የመናገር ስጦታ፣ ዕውቀትን መናገር ማለት ያለውን እውነታ መግለጥ ነው። ያለውን እውነታ መግለጥ። ለምሳሌ ጴጥሮስ ሐዋርያት ሥራ ምዕራፍ 5 ቁጥር 1 ላይ ሐናንያና ሰጲራ ሲዋሹ ሲያጭበረብሩ ኖ እውነተኛው ነገር ይሄ ነው ብሎ ገለጠ። በዚህን ያህል ብር ነው የሸጥነው መሬቱን ምናምን ነገር ብለው ሲያመጡ መንፈስ ቅዱስን ለምን እንደምታታልሉት? እውነቱ እኮ ይሄ ነው። እውነቱ ይሄ ነው። ይሄ ዕውቀትን የመናገር ስጦታ ነው። ጌታ ኢየሱስ ራሱ በዮሐንስ ወንጌል ምዕራፍ 4 ላይ ሳምራዊቷን ሴት 5 ባሎች አሉሽ፣ አሁንም ከአንቺ ጋር ያለው ባልሽ አይደለም። ይሄ ያለውን ነገር መግለጥ ዕውቀትን የመናገር ስጦታ ነው። አንዳንዴ ሰው በእግዚአብሔር ቤት ሲዋሽ ሌላ ነገሩ ሲገባ የዕውቀት ጸጋ ያላቸው ሰዎች ይለያሉ። ኖ እንዲህ ነው ይላሉ። ይሄ አንዱ የመንፈስ ቅዱስ ስጦታ ነው። በቤተ ክርስቲያን ውስጥ በጣም ነው የሚያስፈልገን። አንዳንዶች አልገጠማችሁም? አገልጋዩን ሸወድኩት ሲሉ አልገጠማችሁም? አንዳንድ ጊዜ በስልክም አገለግላለሁና እኔ ሰዎች
ራሳቸውን ደብቀው ቁጥር ቀይረው ሲደውሉ አንዳንድ ጊዜ ጌታ ይገልጥልኛል። አንዳንድ ሰዎች ስማቸውን ቀይረው ሲሉ ጌታ ይገልጥልኛል። እግዚአብሔር ጻድቅ አምላክ ስለሆነ ንጹህ ነገር ይወዳል። በእግዚአብሔር ፊት እውነተኛ ሆኖ መቅረብን ጌታ ይወዳል። እኔ እውነተኛ ሆኜ በእግዚአብሔር ፊት ማልቀርብ ከሆነ እኔን የሚያስተካክለኝ የእውቀት ጸጋ ባለው ሰው ነው። አለበለዚያ እኮ አሁን እኔ ስሜ ሄኖክ ነው። ስሜን ሌላ አድርጌ ታሪኬን ሌላ አድርጌ ዋናው መጸለዩ አይደል ብዬ እንዴት በእግዚአብሔር ፊት ረክሼ እቀርባለሁ? የእውቀት ጸጋ ያለው ሰው ካልገሰጸኝ ካልመለሰኝ ሁሉ ጊዜ እኮ እንዲህ ነው የምኖረው። እግዚአብሔር በዚህ ጸጋ ሊባርካቸው የወደዳቸውን ይባርካቸው። ይህ ጸጋ ለሁሉ አይሆንም። እግዚአብሔር በዚህ ጸጋ ይባርካችሁ ብል ይባርካችሁ በማለት የበረከት ጉዳይ አይደለም። የጸጋ አንዳንዴ ለምሳሌ ነቢይ ከሆንኩ ባንተ ያለው ጸጋ በእኔ ላይ 7 እጥፍ ይሁን ስላለኝ ጸጋ እንደዛ ይሆናል። መንፈስ ቅዱስ እሱን የመረጠው ለዚህ እስካልሆነ በኋላ ስለ እጅ መጫን አነሳለሁ። ሰው የሰውን ጸጋ ማነሳሳት የሚችለው በውስጡ ያለውን እንጂ የሌለውን አይደለም። እግዚአብሔር የሰጠውን ነው እንጂ የሚያነሳሳው ያልሰጠውን ሊያነሳሳ አይችልም። ስለዚህ ዕውቀትን መናገር አንዱ ነው። ዕውቀትን መናገር አንድ ጊዜ አንዱ መጥቶ ያለቅሳል። እንጸልይለት መጥቶ ነው። መሬት ላይ እንከባለላል። ያው ወንድ ልጅ ሲያለቅስ ደግሞ የሆነ ይሰማችኋል። እና ሴት ልጅ ስታለቅስስ እንዳትሉኝ፣ እህቶች ብዙ ጊዜ ለምባ ቅርብ ናቸው። ወንድ ብዙ ጊዜ ቆይቶ ነው የሚያለቅሰው እና ካለቀሰ በጣም ተሰምቶታል ማለት ነው። እና አሳዝኖኝ ልጸልይለት ስል ጌታ ሰርቆ ነው የመጣው አለኝ። እና ምን ያደርጋል? ያስመሰለ እናስ አንተንም ሊሰርቅ ነው የመጣው አለኝ ጌታ። አልቅሶ ሊበላኝ በልቶ መጥቶ እንደገና ሊበላኝ የእውቀት ጸጋ ቤተክርስቲያን ውስጥ በጣም ያስፈልጋል። ጨብለቅለቅ ያለ ነገር ብዙ ነው። ውሸት ብዙ ነው። አትቀኑም። ጌታ ፈቃዱ ሆኖ እዚህ ግልጥ ቢያደርግ የቆሮንቶስን ቤተክርስቲያን ሊያስተካክል የጸጋ ስጦታ የመጣው ቢያጠራን ቢያስተካክለን ከአመጽ ቢመልሰን እና ምስባሎች ነው። በቃ ጌታ በጣም ነው የገለጠ የእውቀትን የመናገር ጸጋ ይሄ ነው። ሶስተኛው ከመገለጽ ስጦታዎች ውስጥ መናፍስትን መለየት ነው። መናፍስትን መለየት ማለት አጋንንት ያለባቸውን ሰዎች መለየት ማለት ብቻ አይደለም። የሆነ ነገር ከሰው ነው የመጣ ያለው ከእግዚአብሔር ነው ወይስ ከአጋንንት ነው? ንግግር ሊሆን ይችላል፣ አገልግሎት ሊሆን ይችላል፣ ግብዣ ሊሆን ይችላል። ከየት ነው የመጣው? መለየት ሐዋርያት ሥራ ምዕራፍ 16 ላይ የሟርት መንፈስ ያለባት ሴት ጳውሎስ ወንጌል ሊሰብኩ በገቡበት ቀድማቸው እየወጣች ማስታወቂያ ትሰራላቸዋለች። ሐዋርያት ሥራ ምዕራፍ 16 እነሆ የመዳንን መንገድ የሚነግሯችሁ የልዑል አምላክ ባሪያዎች
እስቲ በጨብጨባ እንቀበለው እንደሚባለው አይነት እናንተ አልጨበጨባችሁም እንጂ በዚህ በኩል ደስ አይልም? ኦ ምን አይነት ነው አክብሮታ! ኦ ስሟቸው እያለች እኮ ነው። አሁን እኔ ከመምጣቴ በፊት እንደው ቢነገር እንደው ደስ አይልም? በቃ የተባረከ ሰው ነው፣ የተቀባ ነው፣ የተለቀለቀ ነው ምናምን ቢባል ደስ አይልም? እናንተ ልባችሁ ዝግጅት ብለው ብትጠብቁኝ ደስ አይልም? እንደውም እኮ የመዳንን መንገድ የሚነግሯችሁ እያለች እኮ ነው። የልዑል አምላክ ባሪያዎች ናቸው የሚያስቷችሁ አላለችም። የመዳንን መንገድ የሚነግሯችሁ አንድ ቀን ብቻ አይደለም ያደረገችው፣ አያሌ ቀን ይላል እግዚአብሔር ቃል። አያሌ ቀን ይሄን ታደረገች። እግዚአብሔርን ሰዎች ቆመን እንቀበላቸዋለን እያለች እንዳያልፋችሁ ይሄ በረከት ተጠንቀቁ፣ ነቃ ብላችሁ ጠብቁ፣ ዘላችሁ አሜን በሉ እያለች ጳውሎስ ግን ተቸገረ። ወስዶ የሟርት መንፈስ እንደሆነ አወቀ። መናፍስት መለየት ይሄ ነው። ይሄ ሙገሳ ከአጋንንት ነው። ከአጋንንት ነው። አንድ ጉለሌ ሙሉ ወንጌል የሚያገለግሉ አንድ ትልቅ ሰው አንዴ ምን አጫወቱኝ። ካውንስል ያደርጋሉ ቸርች ያለ ቢሮአቸውና ለካውንስሊንግ አንዷ መጣችና የሆነ ነገር ለማከር ነው ምናምን ብላ በኋላ ፖስታ ብዙ ብር ያለው ፖስታ ያኔ ደግሞ በጣም ብር ያስፈልገኝ የተቸገርኩበት ጊዜ ነበር አሉ። ብዙ ወጪዎች ጊዜያቸው ደርሶብኝ ኪሴ ባዶ ነበር። ያበጠ ፖስታ አመጣችና ትንሽ ብትሆንም እንግዲህ ይሄው ለእግዚአብሔር ሰው ብላ ጠረጴዛ ላይ ያስቀመጠቻል። ተመስገን አይባልም? አቤት ጌታ አይባልም? ፈጥኖ ደራሽ ነህ እኮ የኔ አምላክ፣ ቀኑ ሲደርስ ጠብቀህ አመጣልኝ አይባልም? አዩታ ይሄን ይዞ የመጣው አጅሬ እንደሆነ በዚህ ስጦታ ምክንያት የሰውየውን ሕይወት ሊያስር ጠላት አስቦ እንደመጣ አዩታ ይሄን ጥለው መሬት ላይ ጥለውት በኢየሱስ ስም ይሄን ብር እኔ ገዛዋለሁ እንጂ እሱ አይገዛኝ ብለው ሲረግጡት ዋው ብላ ፈረጠች። መናፍስት መለየት ይሄ ነው። ስጦታ ሁሉ ስጦታ አይደለም። እግዚአብሔር መናፍስትን መለየት የሰጣቸው ሰዎች ይለያሉ። አንድ ቦታውን አልነግራችሁም፣ ምናልባት በሆነ እንትን እንደው ህሊናችሁም እንዳይቆሽሽ እና ያገለገልኩ ጌታ ነገረኝ። ውዝዋዜ ያሰለጠንኳት እኔ ነኝ። በውዝዋዜዋ ብዙ ወጣቶች እንዲማረኩና እንዲረክሱ እያደረኩ ያለሁት እኔ ነኝ የሚል አንድ መንፈስ አየሁ። ወጣት ሴት ናት እና ስገስጽ ወደቀች። ተሸክመው ሲያመጧት የከተማው ታዋቂ ዘማሪ ናት። እንደዚህ በሚከፈት ቪዲዮ ካሜራ እየቀረጸ ነበረ ፓስተሩ ራሱና በዚህ ነው ያያት። እሷ መሆኗን ሲያቅ በኢየሱስ ስም ብሎ ጭንቅላት ይዞ በቂጡ ቁጭ አለ። ምን ልዩ ያመልኮ መንፈስ አለባት ይባላል። እሷ መጣ ገና መወዛው ስትጀምር ጉባኤው ይነቃነቃል። ግን ማን ነው? አጅሬ። በመዝሙር አይደለም የሚለካው፣ በልሳንም አይደለም የሚለካው። መናፍስትን መለየት የተሰጣቸው ሰዎች ይለያሉ። ከማን ነው? ከሰው ነው? ከምንድን ነው? ፓስተር ጻድቁ ሲናገር ሰምታችሁ ይሆናል አይደል?
የሆነ ጊዜ ትንቢት ሞክሬ ነበር ያለውን ፓስተር ጻድቁ ራሱ በሚዲያ ስለተናገረ ነው የምናገረው። ስሙን የጠቀስኩት ለዛ ነው። የሆነ ስለ እምነት ነው ምናምን የሚናገር የሆነ መጽሐፍ አንብቤ በቃ ሁሉ ነብይ ነው ትንቢትን በብርቱ ፈልጉ የሚለው ነው ምናምን አንብቤ ያለ እንደው በትክክል ገልጬው ከሆነ አላውቅም። ከዛ አዳር ጸሎት ነበር፣ በሻማ ነበር የሚጸልየው። እንግዲህ ግን ሐሳቡን ልክ ነኝ፣ ንግግሩን ልክ ላልሆን እችላለሁ። እና የሻማውን ነበልባል አይቼ በል የሆነ መብራት አይቼ አቤት ክብሩ አልኩ። ትንቢት መናገር ጀመርኩ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል በሚል ይሄ ከስጋ ነበር አለ። የሆነች እህት መታን ያስተካከለችኛል። ሰባል አለችኛል። ለምን? ከስጋ ነው። ክብሩ ነው የሚለው እኮ ግን ክብሩ ራሱ ከስጋ ሊሆን ይችላል። መናፍስትን መለየት ያልተሰጠው ሰው ይሄን አያውቅም። እንዴ ክብሩ ነው ያለው ምን አጠፋ እንዴ? ክብሩ ሁሉ ክብሩ ነው እንዴ? መናፍስትን መለየት ይሄ ታዲያ የመንፈስ ቅዱስ ስጦታ ነው እንጂ ችሎታ ነው? አሁን እኔ ከጌታ ነኝ ከጌታ አይደለሁም። መናፍስትን በመለየት ነው የምንለዩት። ወይ ንግግሩ ደስ ሲል ብላችሁ እንዴ የምንለዩት? ወይ ደግሞ እንጨት ነው የሚለው ብላችሁ ነው እንዴ ብትጥሉኝ? የጸጋ ስጦታዎች በቤተ ክርስቲያን በጣም መስራት አለባቸው። መፍቀድ አለብን። ስለዚህ ሐዋርያው ጳውሎስ የመገለጥ ስጦታዎችን እንደዚህ ዝርዝሩ አስቀምጧል። በሁለተኛ ክፍል የተቀመጡት የኃይል ስጦታዎች ናቸው። የመገለጥ ስጦታዎች ከንግግር ከእውቀት ጋር የተያዙ ናቸው። የኃይል ስጦታዎች ከማድረግ ጋር የተገናኙ ናቸው። የመጀመሪያው የኃይል ስጦታ እምነት ነው። እምነት፣ የእምነት ስጦታ፣ የእምነት ስጦታ ይሄ የእምነት ስጦታ ማለት መለኮታዊ እርግጠኝነት ማለት ነው። ማለት እግዚአብሔር ይሄን ያደርጋል ብሎ ማመን። ይሄ በግል ሕይወት ጌታ ይፈውሰኛል ምናምን የሚለው እምነት ሳይሆን ሊሆን የማይችልን ነገር በቃ እግዚአብሔር ያደርጋል ብሎ አምኖ መናገር። ለምሳሌ ኤልያስ አንደኛ ነገሥት ምዕራፍ 17 ላይ ካፌ ቃል በቀር በእነዚህ ዓመታት ጠልና ዝናብ አይሆንም አለው ንጉሡ አካብ ጋር ቀርቦ። በእምነት የተናገረው እኮ አይሆንም ካፌ ቃል በቀር በቃ ተናገርኩ፣ በቃ ዘጋው ሰማይ አለቀ። ይሄ የእምነት ስጦታ ነው። የእምነት ስጦታ ምን ይሰናል? ስለዚህ የእምነት ስጦታ ያላቸው ሰዎች የሆነ ነገር በቃ ይናገራሉ፣ አምነው ይናገራሉ፣ ይሆናል። እንደ እግዚአብሔር ቃል የሆነ ነገር አምነው ይናገራሉ፣ ይሆናል። መለኮታዊ እርግጠኝነት ማለት ነው የእምነት ስጦታ ማለት። ሁለተኛው የኃይል ስጦታ የመፈወስ ስጦታ ነው። የመፈወስ ስጦታ በሽታን ከሰው አካል ላይ ማንሳት ነው። በሽታን ከሰው አካል ላይ ማንሳት ነው። የፈውስ ጸጋ የተገለጠባቸው ብዙ የእግዚአብሔር ሰዎች በብሉይ ኪዳንም በአዲስ ኪዳንም አሉ። ለምሳሌ ሐዋርያት ሥራ ምዕራፍ 3 ላይ በቤተ መቅደስ በቤተ መቅደስ በር ላይ የነበረውን ሽባ ሰው በመተርተር ጀምሯል እነ ጴጥሮስ።
ያለኝን እሰጥሃለሁ፣ ብርና ወርቅ የለኝም፣ በናዝሬቱ በኢየሱስ ስም ተነሳና ተመላለስ ብለው በላያቸው ያለውን የፈውስ ጸጋ ተጠቅመው ደና አድርገውታል። ያስፈልገናል። በዚህ ዘመን ከሚፈወሰው የማይፈወሰው እየበዛ ነው። ጌታ መስራት ስላቆመ ነው አይደለም። ግን የፈውስ ጸጋውን የሚጠቀም ሰው እየጠፋ መጥቶ ሰው ይጠራጠራል። ባይሆንስ ይላል። ወዳጄ ሲጀመር ጸጋ መንፈስ ቅዱስን መግለጥ እንጂ ራስን መግለጥ አይደለም። ስለዚህ ምን አጠራጠረን? መንፈስ ቅዱስ ለሚሰራው ምን አጠራጠረን? በኋላ ስለሱ የሆነ ነገር አነሳለሁ። ጸጋ ነው፣ ይሰራል። ሶስተኛው የኃይል ስጦታ ታምራትን ማድረግ ነው። ታምራትን ማድረግ የተፈጥሮ ሕግን የሚጥስ ወይም የሚያልፍ ስራ መስራት ነው። ታምራት የሚባል ይሄ ነው። ለምሳሌ ማቴዎስ ወንጌል ምዕራፍ 4 ላይ ጌታ ኢየሱስ ክርስቶስ 2 ዓሣና 5 እንጀራን ያበዛው በተአምራት ነው። ይሄ ሊሆን አይችልም። በገባዖን ላይ ፀሐይ ትቁም ብሎ ያቆመው ኢያሱ የተአምራት ስጦታ ማለት ይሄ ነው። ዛሬም የተአምራት ስጦታ ይሰራል። አለው ታምራት ጌታ። እንደው ሐዋርያ ጳውሎስ ለቆሮንቶስ ሰዎች ይሄን ሁሉ መናገር ነበርበት? እናስ ሌሎች ነገሮች ላንሳላችሁና በሶስተኛ ደረጃ የተቀመጡት የመናገር ስጦታዎች ናቸው። የመናገር ስጦታዎች 3 ናቸው። እነዚህ ትንቢት መናገር፣ በልዩ ልሳን መናገር እና በልሳን የተነገረውን መተርጎም። እነዚህም የጸጋ ስጦታዎች ናቸው። ትንቢት መናገር ስለ ነገ ማመልከት ነው። ስለ ነገ ማመልከት ነገን እኛ ስንደርስበት ነው የምናየው፣ ግን ሳንደርስበት እንድናየው አቅጣጫ ይዘን እንድንሄድ። አይሮፕላን የሚበረው ማፕ ተሰጥቶት ነው አይደል? እና የቱ ጋር ተራራ እንዳለና በምን ከፍታ መብረር እንዳለበት አስቀድሞ ነው የሚያውቀው ማፕ ስለተሰጠው። ዝም ብሎ በዝቅተኛ አልቲቲዩድ እየበረረ ከተራራ ጋር ሊጋጭ ይችላል። ከተራራ ጋር የተጋጩ አነስተኛ አይሮፕላኖች በሀገራችንም ላይ አሉ። እንደውም አንድ የኔ ቤተሰብ የሆኑ ሰው ጅማ ላይ ከተራራ ጋር ተጋጭተዋል። እና ስንደርስበት ከምናቀው አስቀድሞ በትንቢት መንፈስ ጌታ ነግሮን እያየን መሄድ ይሄ ትልቅ ነገር ነው። ሐዋርያት ሥራ ምዕራፍ 21 ላይ አጋቦስ የጳውሎስን መታጠቂያ ወስዶ ራሱን አሰረና የዚህ መታጠቂያ ባለቤት የሆነውን ሰው በኢየሩሳሌም እስራት ይጠብቀዋል አለ። ስለዚህ ጳውሎስ
በትንቢት ይሄንን ቃል ስለሰማ ተዘጋጅቶ ነው ሄደው እዛ ሲሄድ እስራት ነው የሚጠብቀኝ ብሎ ሳሙኤል ለሳኦል ነግሮታል። ከዚህ ስትሄድ ሁለት ሰዎች ይገናኙሃል፣ ከዛ ደግሞ የነቢያት ጉባኤ ያገኙሃል፣ እንዲህ እያለ የሚሆነውን ነገር ሁሉ ነግሮት ከዛ በኋላ ግን መስዋዕት እንዳትሰዋ እኔን ጠብቀኝ ብሎ ነግሮታል። ይሄ ትንቢት ነው። እንደተባለው ሲሄድ ሁለቱን ሰዎች አገኘ። ሲሄድ የነቢያትን ጉባኤ አገኘ። መንፈስ ወረደበት፣ ትንቢት ተናገረ። ከዛ ሄደና መስዋዕቱን ሳሙኤል እስኪመጣ ድረስ 7 ቀን ጠብቀኝ ብሎት ነበር። ሳይጠብቅ መስዋዕቱን ሰዋ። ተነግሮትም አላረገም፣ ግን በትንቢት መንፈስ የነገው ተነግሮታል። እግዚአብሔር የሚናገር አምላክ ነው። እግዚአብሔር የትንቢትን ጸጋ የሰጠው ለሌሎች ስለ ነገ ለማመልከት ነው። ነገ በቤተ ክርስቲያን ምን እንደሚሆን፣ ነገ በሕይወታችን ምን እንደሚሆን እግዚአብሔር ሲናገረን እንነቃለን። ምን እርምጃ መውሰድ እንዳለብን እናስተውላለን። በልዩ ልሳን መናገር ራስን ከማነጽ ያለፈ መልእክት ያለው ልሳን መናገር ነው። ለጉባኤ የሚሆን መልእክት ያለው ልሳን መናገር። እንደዚህ አይነት ስጦታ ያላቸው ሰዎች አሉ። እንደዚህ አይነት ስጦታ ያላቸው ሰዎች እነሱ ባሉበት ጉባኤ ወይ የመተርጎም ስጦታ ያለው ሰው ይኖራል፣ ካልሆነ ደግሞ እነሱ ራሳቸው መተርጎም ይሰጣቸዋል። ምክንያቱም ልሳኑ ብቻውን መልእክት ስለማይሆን፣ ሁሉ ልሳን መልእክት አይደለም። እስቲ በልሳን የምትናገሩ እጃችሁ ላይ በልሳን የምትናገሩ እንዴ ነው ልሳኑን ፈራችሁት? እሺ በአማርኛ የምትናገሩ ልበልሽ? በልሳን የምትናገሩ እሺ። አሁን እናንተ ሁሉ የምትናገሩት ልሳን መልእክት ነው? ላይሆን ይችላል። በልዩ ልሳን መናገር ማለት ለጉባኤ መልእክት ያለው ልሳን ማለት ነው። አሁን እያንዳንዳችን የምንናገረው ልሳን ራሳችንን ለማነጽ የምንናገረው ብቻ ሊሆን ይችላል። ልዩ ልሳን የተሰጠው ሰው ግን ልሳኑ መልእክት አለው። የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ለሕዝቡ መልእክት አለው። ይሄ ሰው ልሳኑን ሲናገር፣ ልዩ ልሳኑን ሲናገር፣ ልሳን የመተርጎም ጸጋ የተሰጠው ሰው ደግሞ ያኛው ሰው የተናገረውን ይተረጉማል። ይሄኛው በልሳን ተናግሮ ሲጨርስ የሰራዊት ጌታ እግዚአብሔር እንዲህ ይላል ብሎ ይቀጥላል። ይሄ የሚናገረው የዛኛውን ትርጉም ነው እንጂ ጌታ ለራሱ የሰጠው መልእክት አይደለም። ተርጓሚ ነው ይሄኛው። ተርጓሚ ከሌለ አለ እንደውም ሐዋርያ ጳውሎስ ሲመክር በልዩ ልሳን የሚናገረው ሰውዬ ራሱ እንዲተረጉም ይጸልይ፣ የመተርጎም ጸጋ ጌታ እንዲሰጠው ይጸልይ ብሎ ጳውሎስ ተናግሯል። እነዚህ የመናገር ስጦታዎች ናቸው። እነዚህ ሁሉ ስጦታዎች በቤተ ክርስቲያን ውስጥ አሉ። እግዚአብሔር ነው እነዚህ የጸጋ ስጦታዎች የሰጠ። ታዲያ እነዚህ ሁሉ የጸጋ ስጦታዎች ለምንድን ነው የተሰጡት? ለምንድን ነው የሚጠቅሙት? አንደኛ ቤተ ክርስቲያንን ለማነጽ፣ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 12 ቤተ ክርስቲያንን ለማነጽ። ሁለተኛ ለጌታ ክብር፣ በጸጋ ስጦታዎች በሚገለጠው ነገር የጌታ ስም እንዲከብር ዮሐንስ ወንጌል ምዕራፍ 16 ቁጥር 14።
ሶስተኛ ቃሉን በኃይል ለማጽናት ማርቆስ ወንጌል ምዕራፍ 16 ቁጥር 20 ሌላ ዓላማ የላቸውም። የጸጋ ስጦታዎች ራስን ማስተዋወቂያ አይደሉም። የጸጋ ስጦታዎች መፎካከሪያ አይደሉም። አንድ ጥያቄ ልጠይቃችሁ። ምን ማጥናት ትፈልጋለህ ያብዬ? በትምህርት ፊዚዮቴራፒ። እሺ ማን ነበር ስምህ? ክርስቲያን። እሺ ምን እያጠናህ ነው? ወይስ ምን ማጥናት ትፈልጋለህ? ግራጁዌት አድርገሃል? በምን? ባዮቴክኖሎጂ። እሺ ከባዮቴክኖሎጂ እና ከፊዚዮቴራፒ ማን ይበልጣል? ማን ይበልጣል ያብዬ? ምን ነው አየው? ማን ይበልጣል? ሳቅ ነው የሚበልጠው። ክርስቲ ማን ይበልጣል? ማንም አይበልጥም ማለት ይሄም አሪፍ ነው። ይሄም ማን ስምሽ? ምን ደው የምታጠኘው? ከአካውንቲንግ እና ከፊዚዮቴራፒ ማን ይበልጣል? አካውንቲንግ አለች ወይ? እህቶች የተባረኩ ናቸው። ሁሉም ያዛጋ። ቆይሽ ዝም ብዬ ይሄኛው ማለት ዝም ብዬ ከወንድና ከሴት ማን ይበልጣል? በጌታ በኢየሱስ እንዴ! ወንድ መሆን ማይችለው አለ፣ ሴት መሆን ማይችለው አለ። እና ከነዚህ የጸጋ ስጦታዎች ማን ይበልጣል? እሺ ከእጅና ከእግር ማን ይበልጣል? እንዴ ከዓይንና ከሆድ ማን ይበልጣል? ሁሉም በራሱ ቦታ ወሳኝ ነው። የጸጋ ስጦታ የተሰጠን ለመፎካከር አይደለም። ቤተ ክርስቲያን ለማነጽ ደግሞ ለጌታ ክብር እንዲሆን፣ ለኛ ክብር እንዲሆን አይደለም፣ ለጌታ ክብር እንዲሆን ነው። ከዛ ጌታ የተናገረውን ቃል በተአምራት በብዙ ኃይል ለማጽናት ነው። አሁን እኔ ተራሶ እንዳይመስለው እሺ ምናምን ነገር ይባላል። እንደነንተና እንዳትቆጥረኝ ይባላል ወይ? እግዚአብሔር የተመሰገነ ይሁን። አንድ ነገር ላንሳላችሁ። ጸጋ ስጦታ ተሰጥቶን ግን ይሄን የጸጋ ስጦታችንን መጠበቅ የምንችለው እንዴት ነው? በዘመናችን ሁሉ እንድናገለግልበት ነው ጌታ የጸጋ ስጦታ የሚሰጠን። ጡረታ የለም፣ እንትን መቀየርም የለም ማለት ፕሮፌሽን መቀየር የለም። አሁን እኮ እጥፍ ልትል ትችላለህ አይደል? ያብዬ አንተ ወደ ሌላ እንቁላል ነጋዴ ልትሆን ትችላለህ። ደግሞ እጥፍ ብለህ ከፊዚዮቴራፒ እንቁላል ተወጃለህ መሰለኝ እንጃ። እንቁላል አለኝ አፌ ላይ እጥፍ ልትል ትችላለህ። ጸጋ ስጦታ ግን ፕሮፌሽን አይደለም፣ የሚቀየር አይደለም። እጥፍ የሚባል የፍሬቻ ሳይሳዩ መታጠፍ ምናምን የለም። ማን ነው የሚያነብልኝ? አንደኛ ቆሮንቶስ ምዕራፍ 12 የመጨረሻውን ቁጥርና ምዕራፍ 13 የመጀመሪያውን ቁጥር። ምዕራፍ 12 የመጨረሻውን ቁጥር ከዛ ምዕራፍ 13 የመጀመሪያውን ቁጥር አንብቡ ጮክ በለን።
ይህ የክርስቲያን ድምጽ ነው። ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ይላል። ምዕራፍ 12 መጨረሻ ድገሞ። እሺ፣ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ ብሎ ሊዘጋው። እሺ፣ ምዕራፍ 13 ቁጥር 1 ነው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጽናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉ እውቀትንም ሁሉ ባውቅ ተራሮችንም እስካፈርስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችንም ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ሐዋርያ ጳውሎስ የጸጋ ስጦታዎችን በሙሉ ዘርዝሮ ከነገራቸው በኋላ ሲጨርስ ከሁሉም የሚበልጥ መንገድ አሳያችኋለሁ ብሎ ነው የጨረሰው። 9 የጸጋ ስጦታዎች ዘርዝሯል። ከሁሉም የሚበልጥ አሳያችኋለሁ ሲል ኮስቲ ንስቲ እናንተ አራታችሁ እዚህ ጋር ንስቲ ያብ ጸጋ ክርስቲያን እምነት ነው ያልሽኝ ማለሽ ሄርሞን አንጂስ ሐሴት ሄርሞን ክርስቲያን ያብ ጸጋ ከሁሉ የሚበልጠው ማን ነው? ማን ነው ከሁሉ የሚበልጠው? በፈለጋችሁት መመዘኛ በፈለከው ክርስቲያን ይበልጣል። ከሁሉ የሚበልጠው ማን ነው ስል ቶሎ የምታስቡት ከነሱ ከአራቱ ነው አይደል? ማን ነው ያንተ ስም? በእምነት ከሁሉም ቢበልጠው በእምነት ነው ብለህ አሁን ግራ አይላችሁ? እነሱን ፊታችሁ አቁሜ ከሁሉም የሚበልጠው በእምነት ነው ካልኩ ምን ማለት ነው አትሉ? ትንቢት መናገር፣ መፈወስ፣ መገለጥ፣ ተአምር ማድረግ ምናምን አረና ከሁሉም የሚበልጥ መንገድ አሳያችኋለሁ ሲል ትንቢት ይሆን? ትንቢት አሪፍ ነች ብዬ ነው። መፈወስ ይሆን? ተአምራት ማድረግ ይሆን ነው እኮ የሚሉት የቆሮንቶስ ሰዎች። ወይኔ ታድዬ ተአምራት ነው የሚሉት። ግን ከሁሉም የሚበልጥ መንገድ አሳያችኋለሁ አለና ትንቢት ብናገር እዛ ላይ ዝርዝራቸውን ጠቅሶ እምነት ቢኖረኝ ፍቅር ግን ከሌለኝ ምንድነኝ? ከንቱ ነኝ። ምን ማለት ነው? ነቢይ ሊሆን ይችላል፣ ግን ነቢይ ከንቱ። ወንጌላዊ ሊሆን ይችላል፣ ግን ምን? ወንጌላዊ ከንቱ። ከሁሉም የሚበልጠው መንገድ የምን መንገድ ነው? የፍቅር መንገድ። ተባረኩ። በፍቅር አለመመላለስ ጸጋን ከንቱ ያደርጋል። ሆኛለሁ፣ ከንቱ ነኝ፣ ምንም አይጠቅመኝም የሚሉ 3 ቃሎችን ተጠቅሟል ሐዋርያ ጳውሎስ እዚህ ጋር። እነዚህ ሁሉ ቢኖሩኝ የተዘረዘሩት አሁን ቅድም ዝርዝራቸው ደስ ይላሉ አይደል? አሁን ዕውቀት መናገር ደስ አይልም? ስማ ደብቀ ምናምን ወሻሽ ቀምና ስንበጣ ደስ አይልም? ስለ ነገው መንገድ ትንቢት መናገር ደስ ይላል። ተአምራት ማድረግ ደስ ይላል። ግን ተአምራት እያረኩ ፍቅር ግን ከሌለኝ ከንቱ ነኝ። እንደሚንሿሿ ጸናጽሎኛል። እስቲ ቆይ ሙዚቃውን አጥፋውና አሁን ለምሳሌ እሱ አሁን ቅድም ዜማ ሰጥቶናል። ትራንስፖዙ ይታወቃል፣ ምኑ ይታወቃል፣ ለዛ አለ። አሁን ዘምሩ እስቲ ቆይ እስቲ ተጫወተው እስቲ የሆነ መዝሙር ዘምሩ እስቲ በዚህ ቢጫ። አሁን ይሄ ድምፅ ሰጥቶናል።
እስቲ ዘምሩ። የሆነ መዝሙር እስቲ ምንጭ በእምነት ዘምሪ፣ በሱ ዘምሪ። መዝሙር የለም እዚህ ቤት እንዴ? ጽድቅን እንዲያወራ ምላሴ እንድትረካ እንድታርፍ ነፍሴ። ሁላችንም በዚህ ቢች ነው አለመዘምረው። ለምን? ለዛ አለዋ፣ ትራንስፖዝ አለዋ። እንጃ ጽድቅን እንዲያወራ በሚለው ጽድቅን ሌላ ነገር ብትሉ ምንም እስቲ ያጥፋው። አሁን ምንም የለም፣ ትራንስፖዝ የለ፣ ምን የለ። እስቲ በዚህ ዘምሩ። ምን ይላል? ትራንስፖዙ ስንት ነው? ቤዝ ነው ሊድ ነው? ምን ይላል? ፍቅር የሌለው ነቢይ ይሄ ነው። ደስ ይላል። ኢየሱስ ኃይለኛ መገለጥ እኮ እያመጣ ነው፣ ግን ይሄ ነው። ኧረ ከዚህስ ያድነን፣ ከዚህ ኧረ ያድነን። እችን ተናገር ልጨርስ። ፍቅርን በጣም በቃ ያዙ። ያለ ፍቅር መኖር እንደማትችሉ ማገልገል እንደማትችሉ እወቁ። ለምሳሌ ናስቲ አንተ ቀለልከኝ መሰለኝ። ናስቲ አሁን ያቢን ተመልከቱ እስቲ። አንድ እርምጃ ተራመድ። በቃ አሁን ይኸውላችሁ የያቢ ግራግር ከፊት ነው ያለው፣ ቀኝ እግሩ ከኋላ ነው ያለው። ግራግሩ ቀዥቃዣ ነው። ድሮም የግራግር ነገር። እሺ ቀኝ እግሩስ ዘገምተኛ ነው። ግራግሩ ካልቀደመ ቀኝ እግሩ ቀጥሎ መነሳት አይችልም። በአጠቃላይ መሄድ አይችልም። እስቲ አሁን ቀኝ እግርህ በግራ እግርህ ቢቀና አስበዋል? የታባን የምትሄደው ብሎ እንትን ቢል መሰበር ነው እኮ እንዴ። ቀኝ እግርህ በራሱ እኮ ጠንካራ ነው፣ ግራ እግርህም በራሱ ጠንካራ ነው። ግን ግራ እግርህ ያለ ቀኝ እግርህ ይሆናል? ብቻውን ጠንካራ መሆኑ ብቻ በቂ አይደለም። በፍቅር ካልኖርን ጸጋ የለም። በኳስ ጨዋታ ኳስ የሚጫወት ሰው መቼም አይጠፋም ከእናንተ መካከል። እና ኳስ የምንጫወተው በምናችን ነው? በእግራችን ነው አይደል? በኳስ ጨዋታ መካከል በእጃችን ኳስ ከነካን ምንድን ነው የሚባለው? ማኑዋል ፋውል ነው አይደል? ኳስ ተጫዋችን ስንጨርስ ግን ዋንጫ የምንወስደው በምናችን ነው? እንዴ የደማው ማን ነው? የተጫወተው ማን ነው? እግር በሏ እንዴ። የፈውስ ጸጋ ልጠቀም እንደ ጌታ አንደበታችሁን ክፈት እስቲ። የቆሰለው ማን ነው? እናንተ የፈውስ ጸጋ የተገለጠ ማለት ነው። ተከፈተ አንደበታቸው። እግር አይደል? ዋንጫ የሚወስደው ማን ነው እንዴ? እጅ ግን ምን አይነት ነው? ያለፋበትን የሚወስደው። አያችሁ፣ እግር ከእጅ ጋር በፍቅር ካልኖረ ህይወት የለም። ፍቅር መሰረታዊ ጉዳይ። ጸጋ ስጦታ የሰጠን ቅድም ቤተክርስቲያን ለማነጽ ብለን የለ። ቤተክርስቲያን ማን ነው? ጣራው፣ መድረኩ፣ ሳውንድ ሲስተሙ ወንድም እህትህ ነው። ቤተክርስቲያን ወንድምህን ካልወደድ እህትህን ካልወደድ ጸጋ የለም። በፍቅር እንኖር። ጌታ ያስተማረን ይሄንን ነው። የምቻል አሁንማ ቀጥለው ፍቅር አላቸው እኮ ሰዎቹ። ሰው ለምንድን ነው ጸጋው የማይገለጠው? በአማኞች ሁሉ ውስጥ ጸጋ አለ። ለምን ነው የማይገለጠው ታዲያ? ሁለተኛ ጢሞቴዎስ ምዕራፍ 1 እናንተ አጥኑ። እኔ አንድ ሐሳብ ብቻ ከዛ አንስቼ አበቃለሁ።
ሐዋርያ ጳውሎስ ለጢሞቴዎስ የጻፈውን እግዚአብሔር ስለ ጸጋ ማነሳሳት ሲናገር ነውና እግዚአብሔር የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም። ሰው ጸጋው ማይገለጠው ወይም ማይነሳሳው በዋነኝነት የፍርሃት መንፈስ ስለሚከበው ነው። ስለሚፈራ ሰው ለምን ይፈራል? ባልችልስ ይላል። ድሮ ችሎታ ነው እንዴ? ችሎታ እኮ አይደለም። የሆነው ሳይሆን የተደረግነው እኮ ነው። ለምን አንችለው? ቆይ ሳምባይ እንጂ ሰስኔ አሁን ተንፈስ ቢሆን እንዴ የሚተነፈሰው? በቃ እኮ እየተደረገው አይደል? እስቲ አሁን ገባ ኦክሲጅን ገባ ወጣ እንዴ? ሲገባ ሲወጣ ማለት ይገባል ይወጣል ኦክሲጅን አይደል? የተደረግነው እኮ ነው የጸጋ ስጦታ። እንዴት ነው ባልችልስ ማለት? እስቲ ባልችልስ ስትል ምን ማለት ነው? በሉት አጠገባቸው ያለውን ሰው ምን ለማለት ፈልገ ነው? በሉት ጸጋ ስጦታ የተደረገው እንጂ ሆንከው አይደለም። ስለዚህ ባልችልስ የሚል ፍርሃት የለም። ሁለተኛ ሰው ለምን ይፈራል? ብሳሳትስ ብሎ እስቲ ጠይቁት አጠገባቸው ሰው ነህ ወይ በሉት። ነው ሰው ነው አጠገባቸው ያለ ሰው ነው። እና ስህተት ፍሪ ነህ እንዴ አንተ? እስቲ አንድ ሰው ማገኝ ከሆነ እዚህ ቤት ውስጥ እንደተወለደ መራመድ ጀምራ አንድ ሰው ካገኘው እንደተወለደ መራመዱን ወላጆቹ የነገሩት አንድ ሰው ካለ ማን ነው ስምሽ? እዚህ ጋር ማን ነው ስምሽ? እንደተወለድሽ የተራመድሽ ትመስያለሽ። አልተራመድሽም? እርግጠኛ ነሽ? እንደተወለድሽስ አልተናገርሽም? ሃሌሉያ ኢየሱስ ጌታ ነው አላልሽም? ንግግር ስትጀምሪ እንዴት ነው የጀመርሽው? ምን ማለት ነው ግን? እቹኩቹኩ ምንድን ነው? ዋት ኢዝ እቹኩቹኩ? እቹኩቹኩ ለራሱ ይገባል፣ ለኛ አይገባንም። ግን ምን አገባው? እቹኩቹኩ ይቀጥላል። ይሳቅ እናንተ እኮ ሊሳቅበት ይችላል። ሳካ መጥቼ እቹኩቹኩ እቹኩቹኩ ነው እየጠራ የሚመጣው። ተሳሳት በለኛ። ሰው የመሆኔ ባህሪ ነው። አውቅ ያልሳሳት እንጂ ላልሳሳት ነው። አርም ይቀጥላለሁ። ከዛ ነው እኮ የሚጠራው። እየጠራ አባ ይላል። አሃ እቹኩቹኩ እንዳለ ነው፣ ግን አባ ይጨመርበታል። ከአባ ነው የሚጀምሩት። ከአባ ነው የሚጀምሩት። ከአባ ነው የሚጀምሩት። ከዛ ነው የሚጠራው። ግን አስቡት፣ ሕፃን ልጅ እቹኩቹኩ ሲል ሲሳቀበት መናገር ለኔ ያልተፈቀደም ማለት ነው ብሎ ጸጥ ቢል በ30 ዓመቱም እቹኩቹኩ ላይ ነው የሚቀረው። ስለዚህ አጠገባቸው ሰው እቹኩቹኩን ቀጥል በሉት። ምን ያስፈራል? ክብር ለጌታ ይሁን። ሰው መራመድ ሲጀምር እኮ ወዲያው እኮ አልሄደም አይደል? መቆም እንኳን ወዲያው እኮ አልጀመርንም። ዛጭ ስትል እኔ ያኔ ወፍራም ነበርኩ አሉ።
እኔ ዘጭ ስል መሬቱ ይጎዳ ነበር አሉ። እስከ ዛሬ ክራክ ያደረገው ሁሉ አለ አሉ። እና በቃ መቆም ለኔ ያልተፈቀደም ኧረ አይባልም። ስንል ያው ህፃናት ሲሄዱ አይታችኋል አይደል? እንዲህ እያሉ እኮ ነው የሚሄዱት። እንዲህ እየተንገዳገዱ ቀጥ ያለ መስመር እኮ የለም። ከሳስ ነገ ይስተካከላል። ሰው ለምን ይፈራል? የመጨረሻ ትችት ይፈራል። ሰው በሁለት አይነት መንገድ ሊተች ይችላል። አንድ እኛን ለማቅናት፣ ሌላው ምንም የማይጠማው ሰው ይኖራል። ሚጠቅመንን ወስደን ማይጠቅመንን ድሮፕ አድርገን ቀጠል። ትልቁ ቁም ነገር ጌታ ለጠራን ዓላማ ለመኖር መፍጨርጨራችን። ሁለተኛ አይባልም። አንዲት ሴት ልትወልድ ገብታ አሉ እያማጠች ደጅ ቆሞ ይሰማል። ወደ ጉዴ ትላለች አሉ። ልትወልድ እያማጠች ነው። ከዛ ባልየው ይሄ ሁሉ እኮ የኔ ጥፋት ነው፣ ደጁ ነው እኮ ነው፣ ይሄ ሁሉ እኮ የኔ ጥፋት ነው፣ ሁለተኛ አጠገቡ አልደርስም፣ ገብርኤል አትማል በሉት። እሷ ከውስጥ ሆና አትማል በሉት፣ ሌላ ልጅ ፈልጋለሁ። አትማል በሉት። የሚቀጥል ነገር አለ በሕይወታችን። ምንም ይባል ምንም ነገር ይምጣ፣ ትልቁ ነገር በጌታ ዓላማ ውስጥ በቀጠላችን ሰው ይፈልገውን ይበል፣ የሚጠቅመን እንወስዳለን። ቆይ እኔን አሁን ሰው ከማጠሩ መወጠሩ ቢለኝ ምርጥ አጭር ነኝ። አጭር ብቻ አይደለሁም፣ አጫጭር ነኝ። ካጭር የባሰ ማለት ነኝ እኔ። ተገኝቶ ነው በቃ ነኝ። ምን አረጋዋለሁ? እሺ ቆይ ጌታ ሆይ ለኔ የሚሆን ቁመት የለህም? ምን? አዎ ከ23 ዓመት በኋላ ላንተ የሚሆን ቁመት የለኝም። በቃ ከዛ በኋላ ቁመት የለማ። ስለዚህ እንደ ቁመት እሄዳለሁ፣ እንደ ተሰጠ ይኖራለሁ። ከዛ ግን የቦርጬን አስተያየት እቀበላለሁ። ተቀብዬ ቦርጬን ማጥፋት ስላለብኝ፣ የቁመቴ አስተያየት ግን አይጠቅምም። ስለዚህ ምን አድርጓል? ድሮፕ አደርገዋለሁ፣ እቀጥላለሁ። ትችት የሚጎዳ ብቻ አይደለም የሚጠቅምም ነው። የሆነች አጭር መልእክት ለቀቄ ቲክቶክ ላይ ከኮሜንቶቹ መሃል አንዱን አየሁና የሸሚዝ ቁልፍ ተፈናጥሮ ሊመታኝ ነበር እግዚአብሔር አወጣኝ ይላል። ጥሩ ኮሜንት ነው። ልሳኑ ሲተረጎም ቦርጫም ነህ ነው። ጥሩ ኮሜንት አይደለም? ምን አገባ ገና ጨምራለሁ አይባል። ይሄ ጥሩ ኮሜንት ነው፣ አስተካክላለሁ። ክብር ለጌታ ይሁን። ሰዓት ሄዷል በጣም። ጌታ ይባረክ። 5 ደቂቃ ብቻ ጸሎት እናድርግና እንጨርሳለን። እንጸልይ።